ፒፕል ኮንፊደንሱን እያጣ ነው ያለው። ስቲል አሁን እኔ እያወራው ባለውበት ታይም ራሱ ብዙ ሰው ኮንፊደንቱ እያጣ ነው ያለው። ሶ አንተም ይህንን ቪዲዮ ክሊክ ያደረከው ኮንፊደንትን እያጣክ ስለሆነ ነው። እኔም ከዚህ በፊት በብዙ ነገሮች ኮንፊደንትን አጥቼ ነበር። ግን እንዴት ኮንፊደንስ መለስኩትና አንተም ደግሞ እንዴት በምሰራው ነገር ኮንፊደንት መሆን ትችላለህ ቪዲዮውን በዚህ ቪዲዮ በሰፊው እናወራለን። እስከ መጨረሻው ድረስ አብረን ቆይ። ይህንን ቪዲዮ ላይክ በማድረግ ይህንን ቻናል ደግሞ ሰብስክራይብ በማድረግ ሰፖርት ልታደርገኝ ትችላለህ። ወደ ቶፒኩ እንግባ። በመጀመሪያ ለምንድን ነው ኮንፊደንታችን ሎው የሚሆነው? ለምንድን ነው ኮንፊደንት በምሰራው ነገር ሁላ ኮንፊደንት የምናጣው? ኮንፊደንስ ማንሆኑ ለምንድን ነው? ኮንፊደንት ማንሆኑ ለምንድን ነው? ዋት ኢዝ ዘ ሪዝን የሚለውን ማየት ያስፈልጋል። ለራሳችን የምንሰጠው ግምት በጣም ሎ ከሆነ ምንም ያህል ትራይል እና ያንን ሲቹዌሽን መቀየር አንችልም። ቢካዝ ኦልሬዲ ራሳችንን ላይክ አንችልም ብለን እዛ እንትን ውስጥ ስላስገባን ኮንፊደንት ልንሆን አንችልም። ጀስት የሆኑ ሰዎች ናቸው ላይፋችን ላይ የሚወስኑልን፣ በራሳችን መወሰን አንችልም። ቢካዝ ኮንፊደንት የለንም። ሶ ኮንፊደንታችን በሆኑ ሰዎች እጅ ነው ማለት ነው ያለው። እነሱ ናቸው ለእኛ እንዲወስኑልን ድል እንሰጣቸው። በራሳችን ስፒክ አፕ ማድረግ አንችልም። አውጥተን መናገር አንችልም በሆኑ ሰዎች ቢካዝ ኮንፊደንታችን በሰው እጅ ውስጥ ነው ያለው። በራሳችን አውጥተን የራሳችንን አይዲያ ኮሚኒኬት ማድረግ አንችልም። ጀስት የሆኑ ሰዎች የእኛን ኮንፊደንት ተጭነውት ነው ያሉት። ኮመን የምላቸው እናንተ ኮንፊደንት እንዳትሆኑ የሚያደርጉትን ነገሮች እዚች ጋር ሊስት ላድርግላችሁ። የመጀመሪያው ሰዎች እንዲወስኑላችሁ ኤክስፔክት ማድረግ መጠበቅ ሊሆን ይችላል። እንደዛ ስለሆነ ማለት ነው የሆኑ ሰዎች ላይ ዲፔንድ መሆን ማለት ነው። የሆኑ ሰዎች ላይ ዲፔንድ መሆን ኮንፊደንትን ሎስ ልታጡ ትችላላችሁ። ማለት የሆነ ነገር ስታስቡ እነሱ ላይ ዲፔንድ ስለምታደርጉ የእነሱን አይዲያ የእነሱን እንደዛ ስል የእነሱን አይዲያ አትቀበሉ ማለት ሳይሆን በእነሱ ወይ ብቻ መሄድ ማለት ነው። የእነሱ ወይ ተከትሎ የሰውን ወይ ተከትሎ መሄድ ኮንፊደንትን ኮምፕሊትሊ ዳሜጅ ሊያደርግ ይችላል። ሰንበዲ ከመሬት ተነስቶ የሆነ ነገር ሞክሮ አቺቭ ካረገ እናንተም ደግሞ በሱ መንገድ ሄዳችሁ አቺቭ ማድረግ ሲያቅታችሁ ኮንፊደንሳችሁ ሎስ ልታደርጉ ትችላላችሁ። በሁለተኛነት ደግሞ ኮንፊደንታችሁን ሎስ የምታደርጉበት ሪዝን የሆነ ነገር ፕላን አድርጋችሁ አቺቭ አለማድረግ ማለት ነው። ለምሳሌ የሆነ ሰው ጂም መጀመር ፈልጎ ማለት ነው። ጂም መጀመር ፈልጎ ነገ ጀምራለሁ ምናምን ብሎ አስቦ ፕላን አድርጎ ምናምን ያ ቀን ነገ ይደርስና በተለያዩ ሲቹዌሽኖች በተለያዩ ነገሮች ታየርድ ሆኖ ሊሆን ይችላል፣ ቢዚ ሆኖ ሊሆን ይችላል። ጂም ሳይሄድ ጂም ሳይጀምር ቢቀር በዛ ምክንያቱም ኮንፊደንቱ ሊወሰድ ይችላል። ኮንፊደንቱ ሊወሰን ይችላል። በራስ የመተማመን ኳሊቲው እየቀነሰ ሎሎ እየሆነ ይሄዳል ማለት ነው። እናንተም አንድ ነገር መጀመር ፈልጋችሁ ቀን እየሰጣችሁት በቃ ነገ ጀምራለሁ ዛሬ ጀምራለሁ ምናምን እያላችሁ በዚህ ሰዓት ጀምራለሁ እያላችሁ በዛ ውስጥ ኮንፊደንታችሁን ታጣላችሁ። ለራሳችሁ ያላችሁ ኤክስፔክቴሽን ሎው የሆነ ሰዎች እንዲወስኑላችሁ ዲሳይድ እንዲያደርጉላችሁ ኤክስፔክት ማድረግ ትጀምራላችሁ ማለት ነው። ቢካዝ ቶሎ አክሽን አትወስዱ። አክሽን አለመውሰድ አክሽን ፕላን የሆነ ነገር ፕላን አድርጎ ያንን ነገር አፕላይ ማድረግ መሬት ላይ አፕላይ አለማድረግ ኮንፊደንታችሁን ዴይ ቱ ዴይ ሎስ ያደርግባችኋል ማለት ነው። ዘንድ በዛ ውስጥ ፔንፉል የሆነ አይዲያዎች ማይንድ ሴታችንን ማኔጅ ያደርጉታል ማለት ነው። ሳንፈልገው አንችልም የሚል ማይንድ ሴት አእምሯችን ውስጥ ይቀመጣል ማለት ነው። ኮንፊደንሳችሁን ኮምፕሊትሊ ሙሉ በሙሉ ታጡታላችሁ ማለት ነው። ፕሮብሌሞቹን እነዚህ ከሆኑ ሪዝኖቹ እነዚህ ከሆኑ እንዴት ከነዚህ ነገሮች እኔ እንደወጣውና እናንተም ደግሞ እንዴት መውጣት እንደምትችሉ ልንገራችሁ። ይህን ሲቹዌሽን ሶልቭ ለማድረግ እኔ የተጠቀምኩት
ሁለት ወይ ብቻ ነው። ሁለት ወይ ነው። እነዚህ ሁለቱ ላይ ፎከስ በማድረግ ኮንፊደንት መሆን ትችላላችሁ ማለት ነው። የመጀመሪያው ያሰባችሁትን ነገር ቀን ሳሰቡ አፕላይ ማድረግ ያ በጣም በጣም ፓወርፉል ከሚያደርጋችሁ ነገር አንዱ የምትፈልጉትን ነገር ማለት ጀስት ከእናንተ አቅም በላይ ሳይሆን በእናንተ ኢነርጂ ሆኑ በእናንተ አቅም ሆኑ ያንን ነገር አቺቭ ማድረግ እንደምትችሉት የምታስቡ ከሆነ ማለት ጀስት ማድረግ እንዳለባችሁ የምታውቁ ከሆነ ያንን ነገር ዊክሊ በቃ ላይክ ማድረግ በፍጥነት ያንን ነገር አንድ ስቴፕ ከፍ ማለት ነው ማለት ነው። ለምሳሌ ጀስት የሆነ ነገር ፕላን አድርጋችሁ ለምሳሌ ኤክሰርሳይዝ ነው ጂም እገባለሁ ጂም ገብቼ እነዚህ ቦርጬን ሎስ አደርጋለሁ ቦርጬን ላይክ ቺን ቦርጬን አጥፋታለሁ ምናምን ብላችሁ ፕላን አድርጋችሁ ኖትቡካችሁ ላይ ጽፋችሁ ያንን ኖትቡካችሁ ላይ የጻፋችሁትን ነገር መሬት ላይ አፕላይ ማድረግ ነው ማለት ነው። ለምሳሌ አንድ ጠዋት ላይ ላይክ መነሳት የሚፈልግ ሰው ካለ ምንድነው የሚያደርገው? ጠዋት ላይ መነሳት ይፈልጋል አይደል? ዛሬ ፕላን አድርጎ ነገ በቃ በጠዋት እነሳለሁ ምናምን ካለ ፕላን ያደረጋችሁትን ነገር ምንም ይሁን ምንም በቃ አቺቭ እንደምታደርጉ የምታስቡ ከሆነ ፕላን ያደረጋችሁትን ነገር አፕላይ ማለት በቃ የፈጠነ አክሽን መውሰድ ማለት ነው። ፊትሊ አክሽን መውሰድ ማለት ነው። ይህ በጣም ላይክ ፓወርፉል ከሚያደርጋችሁ ነገር አንዱ ነው ማለት ነው። የፈጠነ ላይክ አክሽን መውሰድ ማለት ነው። አፕላይ ማድረግ መሬት ላይ አፕላይ ማድረግ የምታስቡትን ነገር አፕላይ ማድረግ ኮንፊደንት ያደርጋችኋል። ሁለተኛው ደግሞ ራስን አለመዋሸት ነው። ራስን አለመዋሸት ማለት ላይክ ራሳችሁን መቀየር ፈልጋችሁ ወይም ደግሞ ኮንፊደንት መሆን ፈልጋችሁ ራስን አለመዋሸት ማለት ያላችሁበትን ቦታ ያላችሁበትን ነገር ሲቹዌሽን በቃ ጀስት ማመን ነው ማለት ነው። እኔ አሁን እዚህ ጋር ያለሁት ይህንን ነገር እንዴት አጀስት ማድረግ እችላለሁ በምትወስዱት አክሽን ላይክ እንደዚህ ማድረግ ነው የምፈልገው። ምን ላድርግ? ፕላን ያደረጋችሁት ነገር ላይ ራስን አለመዋሸት። እንደዚህ ያደርጋለሁ ላይክ ታይሙ ሲደርስ ያ ታይም ሲደርስ አክሽን የምትወስዱበት ታይም ሲደርስ በቃ ላይክ በምትችሉት ኢነርጂ በምትችሉት ነገር ላይ ራስን ፑሽ በማድረግ ራስን አለመዋሸት በጣም ፓወርፉል ያደርጋችኋል። ይሄ በተለይ ሁለተኛው በጣም ፓወርፉል ራስን አለመዋሸት በጣም ኮመን ከምለው ነገር ነው። እኔንም እነዚህ ነገሮች ናቸው ኮንፊደንት እንደሆነ ያደረጉ። እናንተም ደግሞ ላይፋችሁ ላይ አፕላይ በማድረግ መቀየር ትችላላችሁ። ኮንፊደንት መሆን ትችላላችሁ። ራሳችሁንም ያላችሁበትን ታይም ያላችሁበትን ቦታ ማለት ነው። ያለን ሌሰን ይሄ ነው። ዛሬ ያወራንበት ስለ ኮንፊደንት ነው። ከዚህ ቪዲዮ የሆነ ነገር እንደተማራችሁ አስባለሁ። በኔክስት ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ላይክ በማድረግ ይህንን ቻናል ደግሞ ሰብስክራይብ በማድረግ ሰፖርት ልታደርጉ ትችላላችሁ። የእናንተ አንድ ላይክ ለእኔ በጣም ፓወርፉል ያደርገኛል ማለት ነው። በሌላ በሰፊ ጉዳዮች ላይ እከሰታለሁ። ለዛሬ እዚህ ላይ ይብቃንና I will see you next time.